ሰላም ሱራፌል ነኝ። አሁን ቪዲዮአችን ከመጀመራችን በፊት ሰብስክራይብ፣ ሼር እና ላይክ ያላችሁንም ማንኛውም አስተያየት በኮሜንት ስር ብሰጡኝ በቻልኩት መጠን አመልስላችኋለሁ። እና አሁን ባለፈው ካቆምነው ክላስ ነው የምንጀምረው። ባለፈው ያቆምነው ሴል ፕሮላይፍሬሽን ላይ እና ሴል ዲፈረንሲዬሽን በሚለው ርዕስ ላይ ነበር። ያው ከሲግኒፊካንስ ኦፍ አይደንቲፊኬሽን ኦፍ ኢቲዮሎጂ ከሚለው ርዕስ ጋር ነው መጨረሻችን ያቆምነው እና አሁን በቀጣይነት የምናየው ባዮሎጂ ኦፍ ኖርማል ኤንድ ካንሰር ሴል በሚለው ላይ ነው የምናየው ማለት ነው። እና አሁን ወደ ትምህርቱ እንሄዳለን። ሴል ፕሮላይፍሬሽን ኤንድ ሴል ዲፈረንሲዬሽን የሚባሉት በካንሰር እንትን ላይ ላይፍ ሳይክል ላይ ትልቅ ተጽዕኖ ያላቸው ናቸው ማለት ነው። ሴል ፕሮላይፍሬሽን ማለት ጀስት ሴል የካንሰር ሴሉ ኦር የኖርማል ሴል እንዴት ያድጋል ወይም ከመጀመሪያው ጀምሮ እንዴት ሴል ሳይክሉን ይቀጥላል የሚለውን የሚያሳይ ነገር ነው። ሴል ፕሮላይፍሬሽን ኢዝ ኦሪጂኔት ኢን ዘ ስቲም ሴል ኤንድ ቢግንስ ዌን ዘ ስቲም ሴል ኢንተር ዘ ሴል ሳይክል። ይሄኛው ኖርማል ሴል ሳይክል ራሱ የሚጀምረው በዋናው ወይም በስቲም ሴል ውስጥ ገብቶ የተለያዩ ፕሮሰሶችን በማለፍ ወደ ዋናው ወይም ስፔሻላይዝድ ወይም ራሱን ችሎ ፋንክሽናሊቲ የሚሰጥ ኦርጋን ላይ እስከሚደርስ የሚደረግ የሴል ጉዞ ወይም ሂደት ይባላል። ዘ ታይም ፍሮም ዌን ኤ ሴል ኢንተር ዘ ሴል ሳይክል ቱ ዘ ታይም ሴል ዲቫይድስ ኢንቱ ቱ አይደንቲካል ሴል ኢዝ ኮልድ ዘ ጀነሬሽን ታይም ኦፍ ዘ ሴል ፍሮም ኤም ፌዝ ቱ ኤም ፌዝ። ቅርታ ይህም ማለት አንድ ሴል በአንድ ሂደት ውስጥ ከገባ በኋላ እንዴት ነው ራሱን ዲቫይድ አድርጎ ወደ ስፔሻላይዝድ ሴል የሚሄደው ወይም ፋንክሽናሊቲ ወይም ጥቅም ወደሚሰጠው ሴል የሚሄደው የሚለውን ያሳየናል። ይሄም ከኤም ፌዝ ተነስቶ ድጋሚ ዙሮ ወደ ኤም ፌዝ የሚሄድበት ሂደት ነው። ባጭሩ ይሄ ማለት ሴል እንዴት ዲቫይድ ይሆናል ወይም እንዴት ይራባል የሚለውን ነው የሚያሳየን ማለት ነው። ቀጣዩ ደግሞ ሴል ዲፈረንሲዬሽን ማለት ነው። ሴል ዲፈረንሲዬሽን ማለት ኢት ኢዝ ኖርማሊ ኤንድ ኦርደርሊ ፕሮሰስ ዛት ፕሮግረስ ፍሮም ዘ ስቴት ኦፍ ኢማቹሪቲ ቱ ኤ ስቴት ኦፍ ኢማቹሪቲ ቱ ማቹሪቲ። እንዴት ነው ኢማቹሪቲ ማለት ጥቅም የማይሰጥ ወይም ራሱ ዴድ በመሆን ያለ ሂደት ላይ ራሱን ሪጀነሬት አድርጎ አንድ ሴል ከሞተ በኋላ ራሱን ተክቶ ወይም ዲቫይድ አድርጎ የሚያልፍበት ሂደት ሴል ዲፈረንሲዬሽን ነው። ባጭሩ ደግሞ ከኢማቹሪቲ ወደ ማቹሪቲ ወይም ወደ ፋንክሽናል ወደሚሰጥ አካሄድ ይሄዳል ማለት ነው። ባጭሩ ስናየው ሴል ፕሮላይፍሬሽን መባዛት፣ ሴል ዲፈረንሲዬሽን ደግሞ ከኢማቹሪቲ ወደ ማቹሪቲ የሚካሄድበት ሂደት ነው ማለት ነው። ባዮሎጂ ኦፍ ኖርማል ሴል ኤንድ ካንሰር ሴል ይሄኛውን ለአብራርተን ለማየት ያክል ሴል ፕሮላይፍሬሽን ማለት እንደሆነ ሴል ፕሮላይፍሬሽን ሚንስ ዘ ፕሮሰስ ኦፍ ሴል ዲቫይዲንግ ቱ ሜክ ኤ ኒው ሴል። አንድ ሴል ድጋሚ ራሱ ሪጀነሬት አድርጎ ኒው ሴል የሚፈጥርበት ሂደት ፕሮላይፍሬሽን ይባላል። ኢት ኢዝ ዩዥዋሊ ስታርቲንግ ስቲም ሴል ዊች አር አንዲፈረንሺየትድ ሴል ዛት ካን ቢካም መኒ ሴል ታይፕ። ይሄ በአብዛኞቹ ሴል ታይፕ የምናየው ና ከስቲም ሴል ወይም ራሱን በራሱ በሚያባዝበት ወይም ከራሱ የሚመነጭ ወይም ከራሱ የሚነሳ ነው ማለት ነው። ስቲም ሴል ኢንተር ዘ ሴል ሳይክል ጎዝ ሩ ግሮዝ ኤንድ ፕሪፓሬሽን ፌዝ ኤንድ ዲቫይድስ ኢንቱ ቱ አይደንቲካል ዳውተር ሴል። በመጀመሪያ ሂደት ራሱን ሲያባዝ ወይም ሪጀነሬት ሲሆን ቱ አይደንቲካል ሴሎች ወይም ራሱን ለሁለት በመክፈል ይሄዳል በሳይቶሴኒሲስ እና በሚቶሲስ በሚባሉት ማለት ነው። ዘ ታይም ፍሮም ዌን ኤ ሴል ኢንተር ዘ ሴል ሳይክል ቱ ዌን ኢት ዲቫይድስ ኮልድ ጀነሬሽን ታይም። ጀነሬሽን ታይም የሚባለው ሴል ሳይክል ውስጥ ገብቶ ለሁለት ሲከፈል ጀነሬሽን ታይም ይባላል። ኢሴንሻሊ ሃው ፋስት ዘ ሴል ካን መልቲፕላይ። ይሄ የሚያሳየው አንድ ሴል ከራሱን ዲቫይድ በሚያደርግበት ጊዜ ምን ያክል ጊዜ ወይም ምን ያክል ታይም ይወስዳል የሚለውን ያሳየናል። ፎር ኤግዛምፕል ኢፍ ኤ ሴል ጀነሬሽን ታይም ኢዝ 24 hours ኢት ዊል ቴክ ኦንሊ 1 day ፎር ኢት ቱ ዲቫይድ ኢንቱ ቱ። አንድ ሴል ራሱ ሪጀነሬት ወይም ዲቫይድ ለማድረግ 24 ሰዓት ይወስዳል ካልን አንድ ቀን አለው ማለት ነው። ጀነሬሽን ታይሙ አንድ ቀን ነው ማለት ነው። ኤንድ ኢን ካንሰር ሴል ኦፍን ፕሮላይፍሬት አንኮንትሮሌብሊ ሚንስ ዘይ ዲቫይድ ፋስተር ኦር ዊዛውት ፕሮፐር ኮንትሮል ዚስ ሊድ ቱ ቱመር ግሮዝ። የካንሰር ሴሎች ደግሞ በሚታወቁበት ከኖርማል ሴሉ በመፍጠን ወይም በመዘግየት የራሳቸውን
ቱመር ማለት የራሳቸውን ነገር በመፍጠር ስፔሻሊ ቱመር ነው ማለት እጤ ነው የሚፈጥሩት። በአብዛኛው ማለት በአንኮንትሮሌብሊ ሲባዙ ወይም በፍጥነት ሲባዙ ቱመርን ይፈጥራሉ ማለት ነው። ቅርታ በቀጣይነት ያለው ደግሞ ሴል ዲፈረንሲዬሽን ማለት ነው። ሴል ዲፈረንሲዬሽን ማለት ደግሞ ከቅድም እንዳልነው ከኢማቹሪቲ ወደ ማቹሪቲ ወይም ወደ ፋንክሽናል የራሳቸውን ስፔሻላይዝድ የሆነውን ስራ የሚሰሩበት ሂደት ነው ማለት ነው። ዲፈረንሲዬሽን ሚንስ ዘ ፕሮሰስ ዌር ኤ ሴል ማቹር ፍሮም ኢማቹሪቲ ፍሮም ቱ ኤ ስፔሻላይዝድ ፋንክሽን። ኖርማሊ ሴል ፎሎ አን ኦርደርሊ ፕሮሰስ ኤን ስቲም። የዚህኛው አካሄድ ደግሞ የመጀመሪያ ስቲም ሴል አለ፣ ከዛም በኋላ ፕሮጂኔተር ሴል አለ፣ ከዛም በኋላ ማቹር ስፔሻላይዝድ ሴል አለ። ማለት በስቴፕ በስቴፕ ነው የሚሄዱ ማለት ነው። መጀመሪያ ስቲም ሴል አለ፣ ከዛም በኋላ ፕሮጂኔተር ሴል ማለት ደግሞ እንዴት ነው ገና ወደ ኢማቹሪቲ የሚሄጀው መንገድ ወይም ገና ከማቹር ከሚሆንበት ጊዜ ቀደም ብሎ ያለ ነው። ግን በዛ ታይም የተለያዩ ስራዎች ይሰራሉ። ቀጥለን እናያለን። ኢን ካንሰር ሴል ኦፍን ቢካም ለስ ዲፈረንሲዬሽን ኦር ኢማቹር ኦር ኢት ኮልድ አናፕላዚያ። እንዴት ነው ወደ ዲፈረንሲዬሽን ስንሄድ ካንሰር ሴሎች ፉሊ ፋንክሽናል የሆነ ስራ የላቸውም። ኖርማል የሆነውን ስራ ወይ ያበላሻሉ ወይም የራሳቸውን ነገር በመፍጠር ሌላ ለሰውነታችሁን ኔጌቲቭሊ አፌክት የሚያደርገውን ስራ ነው እንጂ የሚሰሩት ኖርማል ሴል የሚሰራውን ፋንክሽናል የሆነ ስራ አይሰሩ ማለት ነው። ዘይሎስ ኖርማል ስትራክቸር ኤንድ ፋንክሽን። ኖርማል ስትራክቸር እና ፋንክሽን አይሰሩ ማለት ነው እንትን ሴሎች ካንሰር ሴሎች። ቅድም እዛ ጋር እንዳየ ነው ስቲም ሴል፣ ፕሮጄኒተር ሴል እና ማቹር ስፔሻላይዝድ ሴል በሚለው ታይም መጀመሪያ ስቲም ሴል አለ። አሁን ለምሳሌ ቅድም እዚህ ጋር በኤግዛምፕል ላይ እንደምናየው ሬድ ሴል፣ ኒውረን ሴል ና ሊቨር ሴል መጀመሪያ ራሳቸውን ሪጀነሬት ከማድረጋቸው በፊት ከመክፈላቸው በፊት ማለት ዲቫይድ ከመሆናቸው በፊት መጀመሪያ ኖርማል ስቲም ሴል አለ። ከዛም በኋላ በፕሮጄኒተር ሴል ጊዜ ኖርማል ስራቸውን ነው የሚሰሩት ዲቫይድ ከመሆናቸው በፊት። ይህም ማለት ኒውሮን ሴል ኖርማል ስራውን ይሰራል ወይም ኢምፐልስ ወይም መልእክት ያስተላልፋል። ሬድ ብለድ ሴል ደግሞ ኦክሲጅን ተሸክሞ ወደ ተለያየ የሰውነታችን ቦዲዎች ይሄዳል እና ሊቨር ሴል ደግሞ የራሱን ካርቦሃይድሬት እንዴት ነው ሜታቦላይዝ ያደርጋል፣ ዲቶክሲፊኬሽን ፐርፐዙን ያደርጋል እና የተለያዩ ሴሎች በፕሮጄኒተር ሴል ጊዜ የራሳቸውን ፋንክሽናል ስራ እየሰሩ ይቆያሉ። ማቹር ፌዝ ላይ ደግሞ ራሳቸውን ዲቫይድ በማድረግ የቀደመ ስራቸውን ወይም ፉሊ ፋንክሽናል ስራቸውን ይሰራሉ ማለት ነው። ኤግዛምፕል ፑሊ ዲፈረንሺየትድ ቱመር ሴል ሉክ ቬሪ ዲፈረንት ፍሮም ኖርማል ቲሹ አንደር ማይክሮስኮፕ። በማይክሮስኮፕ ሲታዩ ቱመር ሴሎች ወይም ካንሰር ሴሎች ከኖርማል ሴል በተለየ መልኩ ኖርማል ስራውን ወይም ዲፈረንሺዬሽን የሆነውን ስራ አይሰሩ ማለት ነው። በአጭሩ ፕሮላይፍሬሽን ማለት ሴል መልቲፕሊኬሽን ማለት ነው። ዲፈረንሺዬሽን ማለት ደግሞ ማቹሪቲ ወይም ፋንክሽናል ያኛውን ስራ የኖርማል የሴል ስራ መስራት ማለት ነው። ቀጣይ ደግሞ ስለ ሴል ሳይክል እናያለን። እንዴት ሴሎች ከአንድ ፌዝ ወደ ሌላ ፌዝ ይሄዳሉ የሚለው ማለት ነው። ዘ ኖርማል ሴል ሳይክል ሀፍ 5 ፌዝስ ኢች ዊዝ ኤ ቪያል አንደርላይንግ ፋንክሽን። የየራሳቸው የሆነ ፋንክሽን አለው በእያንዳንዱ ፌዝ ላይ ማለት ነው። እነዚህም ፌዞች አምስቱ ኤም ፌዝ፣ G1 ፌዝ፣ G0 ፌዝ ኦር ረስቲንግ ፌዝ፣ ኤስ ፌዝ እና G2 ፌዝ እንላቸዋለን ማለት ነው። አምስቱም የየራሳቸው የሆነ ስራ አላቸው ማለት ነው። ኢንተርፌዝ የሚባሉት G1 ፌዝ፣ ኤስ ፌዝ፣ G2 ፌዝ ኢንተርፌዝ ይባላሉ። ሜዮቲክ ፌዝ ደግሞ ሚቶሲስና ሳይቶሲኔሲስ ፌዝ ናቸው። G0 ፌዝ ሚንስ ደግሞ ረስቲንግ ፔሪድ ወይም ምንም ለውጥ ማለት ምንም ስራ የማይኖርበት የሴል ሳይክል ሂደት ነው ማለት ነው። ማይቶቲክ ፌዝ ላይ ደግሞ ሚቶሲስና ሳይቶሲኔሲስ የሚባሉ አሉ። ማይቶሲስ ማለት ኒውክለስ ራሱን ለሁለት የሚከፍልበት ቦታ ነው። ዊዛውት ሴል ሜምብሬን ሳይኖረው ራሱ ኒውክለሱ ብቻ የሚከፈልበት ፓርት ሜቶሲስ ይባላል። ሳይቶሲኔሲስ የሚባለው ደግሞ ራሳቸውን ችለው ቱ ዳይወተር ሴሎች ሲፈጠሩ የሚኖረው የሴል ሂደት ሳይቶሲኔሲስ ይባላል። ማይቶሲስ ዲቫይድስ ዘ ኒውክለስ፣ ሳይቶሲኔሲስ ዲቫይድስ ዘ ሳይቶፕላዝም ፕሮዲውስ ቱ አይደንቲካል ዳውተር ሴል ቅድም እንዳልነው ማለት ነው።
እሺ mitosis is a process where the nucleus of a cell divides, producing two identical nuclei with a same number of chromosomes as the original cell. ማይቶሲስ ማለት ኒውክለስ አንድ ኒውክለስ ወደ ሁለት ተከፍሎ በኩል ክሮሞዞም ተከፍሎ የመጀመሪያውን ሴል ኦሪጂናል ሴሉ የሚመስል ሁለት ኒውክለስ ሲፈጠሩ ማይቶሲስ ይባላል። ሳይቶሲኔሲስ የሚባለው ደግሞ ሳይቶሲኔሲስ a process where the cytoplasm divides forming two separate daughter cell ራሳቸውን የመሰለ ወይም ስቲም ሴሉን የመሰለ ሳይቶሲኔሲስ ወይም ሳይቶፕላዝም ይዞ ቱ ዳውተር ሴል የሚፈጠርበት ሂደት ሳይቶሲኔሲስ ይባላል ማለት ነው። ጂ0 ፌዝ የሚባለው ደግሞ እንዴት ነው? ምንም ቅድም እንዳልነው ምንም ስራ የማይሰራበት ወይም ረስቲንግ ፌዝ ነው ብለናል። ዘ ፌዝ ቲሹ ኢዝ ኖት ፕሮላይፍሬቲንግ ማለት አይባዛም ወይም ዲቫይድ አይሆንም በዚህ በጂ0 ፌዝ ማለት ነው። ሴል ፐርፎርመንስ ኦል አዘር አክሽን ቅድም እንዳልነው ራሱን ሪጀነሬት ከማድረጉ በፊት ያለው ፓርት ላይ ሁሉም የራሳቸውን ፋንክሽናሊቲውን ስራቸውን ይሰራሉ ጂ0 ፌዝ ላይ ማለት ነው። ኤግዛምፕል ኒውሮን ኮንዳክት ሲግናል ሊቨር ሴል ስቶር ካርቦሃይድሬት ኤን ሪኢንተር ሪፕሮዳክቲቭ ሳይክል ኦንሊ ባይ ሰርቴን ስቲሙሊ ሰች አዝ ዘ ዴዝ ኦፍ ሴል ኦፍ ዘ ሴም ታይፕ። ይህም ማለት ከጂ0 ፌዝ እንዴት ነው ወደ ዲፈረንሺዬሽን ኦር ወደ ፕሮላይፍሬሽን መሄደው ሲባል ስቲሙሊ የሆኑ ወይ ሆርሞኖች ሊሆኑ ይችላሉ። ከጂ0 ፌዝ ወጥተህ የቀጣዩን ስቴፕ ወይም ዲቫይድ ሁን ሚሊዮን መልእክት እንትን ሲሉ ነው ሪጀነሬት የሚያደርጉት ማለት ነው። ማለት ወደ ሌላ ወደ ቀጣዩ ፓርት ስፔሻል ስቲሙሊ ወይም ሌላ መልእክት ካልመጣለት በስተቀር እዛ ላይ ሆኖ እናያለን ማለት ነው። የቀጣዩ ፓርት ከጂ0 ቀጥሎ ያለው ጂ1 ፌዝ ነው ማለት ነው። ጂ1 ፌዝ ያለው ከጂ0 ፌዝ ቀጥሎ ነው። እሺ ከጂ0 ፌዝ ቀጥሎ ያለው ደግሞ ኤስ ፌዝ ነው። መጀመሪያ ኤም ፌዝ አለ፣ ከዛም በኋላ ጂ1 ፌዝ አለ። ከጂ1 ፌዝ ወደ ጂ0 ኦር ጂኦ ወደሚባለው ይሄዳል ረስቲንግ ከሆነ በኋላ። ከጂ0 ቀጥሎ ደግሞ ኤስ ፌዝ ነው ያለው ማለት ነው። እና ስለ ጂ1 ፌዝ ስንቀጥል ላስት ፍሮም 12 አፕ ቱ 40 አወርስ በጂ ፌዝ ላይ ሴል የሚቆይበት ወይም ሴል ዲቫይድ በሚሆንበት ታይም አንድ ሴል ጂ1 ፌዝ ላይ የሚቆይበት ታይም ከ12 አወር እስከ 14 አወር ብቻ ነው። it begins the completion of the previous cell division up to the beginning of the chromosome replication። ይሄኛው በጂ1 ፌዝ ላይ የምናገኘው ከዚህ ቀድሞ በነበረው ሴል ዲቪዥን ጀምሮ ክሮሞዞም ሪፕሊኬሽን እስከተደረገበት ጊዜ ድረስ የሚይዘውን የሴል ሪፕሊኬሽን ፓርት ይይዛል ማለት ነው በጂ1 ጊዜ ማለት ነው። ዲቴይሊ ስናየው ጂ1 ፌዝ ክሊርሊ ኤንድ ሲምፕሊ ዚስ ኢዝ ፓርት ኦፍ ሴል ሳይክል ከሴል ሳይክል ከሆኑት ውስጥ አንዱ ነው። ጂ1 ፌዝ ኢዝ ዘ ፈርስት ፌዝ ኦፍ ኢንተርፌስ ዊች ኦከርስ አፍተር ዘ ሴል ሃዝ ዲቫይደድ አፍተር ሚቶሲስ ኤንድ ቢፎር ኢት ስታርትስ ሪፕሊኬቲንግ ዲኤንኤ። ይህ ማለት ከጂ1 ፌዝ ከሚቶሲስ ቀጥሎ የሚኖር የሴል ሪፕሊኬሽን ሳይክል ሲሆን ዲኤንኤ ሪፕሊኬት ከመሆኑ በፊት ያለ ፌዝ ነው ማለት ነው። ይህም የሚቆየው ከ12 እስከ 14 አወር ነው ኢን ሞስት ማማል ሴል። ዚስ ካን ቫሪ ዲፔንዲንግ ኦን ዘ ሴል ታይፕ ኤንድ ኮንዲሽን። እንደ ሴል ታይፕ እና አይነቱ እና እንደየሁኔታው ሰዓቱ ሊለዋወጥ ይችላል። ኤን ሴል ግሮዝ ኢን ሳይዝ በዚህ ጊዜ ሴል ግሮዝ ያደርጋል ወይም በሳይዙ ከፍ እያለ ይመጣል ወይም ይጨምራል። ኤን ሲንቴሳይዝ ፕሮቲን ኤንድ ኦርጋኔል ኒድ ፎር ዲኤንኤ ሪፕሊኬሽን። በዚህን ጊዜ ዲኤንኤ ሪፕሊኬት እንዲሆን የሚያደርጉትን የፕሮቲንና ሌላ ኒውትረንቶችን ሞስትሊ ፕሮቲን ሲንቴሲስ ይሆናል ወይም እዛ ጋር ይመረታል ማለት ነው በጂ1 ውስጥ ማለት ነው። ፐርፎርም ኢትስ ኖርማል ፋንክሽን ኖርማል ፋንክሽኑን እየሰራ ነው የሚገኘው ግን በዛ ሴል ጊዜ ማለት ቅድም እንዳየ ነው በኒውሮን ሴል በነርቭ ሴሎች ኖርማል ኮንዳክቲንግ ኢምፐል ያደርጋሉ። በሊቨር ጊዜ ደግሞ ካርቦሃይድሬትም ሜታቦላይዝ ያደርጋሉ በጂ1 ፌዝ ላይ ማለት ነው። ኤንድ ቼክ ፎር ዲኤንኤ ዳሜጅ ኤንድ ዲሳይድ ዌዘር ቱ ኮንቲኒው ዘ ሴል ሳይክል ኦር ጎ ኢንቱ ዘ ጂኦ ፌዝ ኦር ረስቲንግ ፌዝ። ይህም ማለት በጂ1 ጊዜ ዲኤንኤው ቼክ ይደረጋል
ቼክ ከተደረገ በኋላ ዳሜጅ ከሆነ ወይም ረስት እንዲሆን ከሆነ ወዲያው ወደ ጂኦ ፌዝ ይሄዳል ማለት ነው። ጂኦ ፌዝ ኦር ረስቲንግ ፌዝ ወደ ሆነው ማለት ነው። ጂ1 ፌዝ ስታርትስ ራይት አፍተር ሚቶሲስ ከሚቶሲስ በኋላ የሚፈጠር የሴል ሪፕሊኬሽን ፌዝ ነው ማለት ነው። ኤንድ ጂ1 ኢንድስ ዌን ዲኤንኤ ሪፕሊኬሽን ቢግንስ ዊች ኢዝ ዘ ኤስ ፌዝ ኦር ሲንቴሲስ ፌዝ። ይህም ማለት ጂ1 የሚያልቀው ዲኤንኤ ሪፕሊኬሽን ወይ ዲኤንኤ ሪፕሊኬት ሲጀመር የጂ1 ፌዝ ያልቃል ማለት ነው። ኤንድ ጂ1 ፌዝ ኢዝ ዘ ፈርስት ጋፕ ፌዝ አፍተር ሚቶሲስ ዌን ዘ ሴል ግሮስ ኤንድ ፕሪፔርስ ፎር ዲኤንኤ ሪፕሊኬሽን። በዚህን ጊዜ ሴል ሪፕሊኬት ለመሆን እየተዘጋጀ ባለበት ሰዓት የጂ1 ፌዝ የመጨረሻ ፓርት ይሆናል ወይም መጨረሻ ይሆናል ማለት ነው። ይሄኛውም ደግሞ ያው ቅድም እንዳልነው ከ12 እስከ 14 አወር ይወስዳል። ከጂ1 ቀጥሎ ያለው ደግሞ ኤስ ፌዝ ነው። ይቅርታ አሁን እንዳልኳችሁ ከጂ1 ቀጥሎ ኤስ ፌዝ አለ፣ ግን በመሀላቸው ጂኦኦ ወይም ረስቲንግ ፌዝ የሚባሉ አለ። ይህም ሴሉ አብኖርማሊቲ ካለው ወደ ጂኦ ፌዝ ይሄዳል ማለት ነው። ከጂኦ ፌዝ ወደ ኤስ ፌዝ የሚሄደው ሌላ ስቲሙሎች ወይም ሪጀነሬት አርግ የሚል መልእክት ከመጣለት ቀጥታ ወደ ኤስ ፌዝ ድጋሚ ይሄዳል ማለት ነው። እና አሁን ኤስ ፌዝ ኤስ ፌዝ ወዳለው ባህሪያቶች እንሄዳለን። ኤስ ፌዝ ማለት ኢትስ ላስት አፕሮክሲሜትሊ 7 to 20 አወርስ ከ7 በዚህ ፌዝ ጊዜ ሴሎች ከ7 አወር እስከ 20 አወር ይቆያሉ ማለት ነው። አርኤንኤ ኢዝ ሲንቴሳይዝድ ዊች ኢዝ ኒድድ ፎር ዘ ሲንቴሲስ ኦፍ ዲኤንኤ። በዚህ ጊዜ ወይም በዚህ በኤስ ፌዝ ጊዜ አርኤንኤ ሲንቴሲስ ይሆናል። ለምን? ዲኤንኤ ሲንቴሲስ ወይም ዲኤንኤ ሲንቴሲስ ለማድረግ አርኤንኤ መጀመሪያ መፈጠር አለበት። በፕሪቪየስ ሳይሆን ይቅርታ በሎወር ግሬድ ላይ እንደተማር ነው ዲኤንኤ ለመፈጠር ማለት ደብል ስትራንዱ ሄሊክሱ ለመፈጠር መጀመሪያ አርኤንኤ ያስፈልጋል። ከአርኤንኤ በኋላ ነው ዲኤንኤ የሚፈጠረው ማለት ነው። ኤን ሴል አር ሞስት ቨልነራብል ቱ ዳሜጅ ዲዩሪንግ ዲስ ፌዝ። በዚህ ፌዝ ጊዜ ሴሎች አብዛኛውን ጊዜ ሞር ከሌላው ፌዝ በተለየ መልኩ እዚህ ጋር ነው ዳሜጅ የመሆን ፕሮባቢሊቲ ያለው ማለት ነው። ኤንድ ብሮክን ክሮሞዞም ካን ሪዛልት ኢን ቼንጂን ጄኔቲክ ፕሮግራም ኦፍ ሴል ዊች ኢዝ ዘ ኮዝ ኦፍ ካንሰር ዌን ኢትስ ግሮውን። በዚህ ጊዜ ዲጀነሬት የሆኑ ወይም ዲስረፕት የሆኑ ጄኔቲክ ኮዶች የሚያድጉ ከሆነ በዚህ ነው ሞር ካንሰር የመፈጠር እድል ያለው ማለት ነው። በት ኢን ኤስ ፌዝ ሴል ሀቭ ኤ ቼክ ፖይንት ዊች ፕሮቴክት ሴል ፍሮም ሰች ዳሜጅ። እዚህ ጋር ደግሞ በኤስ ፌዝ እነዛ ካንሰር ሴሎች እንዳይፈጠሩ ቼክ ፖይንት ወይም ቼክ የሚደረጉበት የራሳቸው አይነት ዘዴ ያላቸው ማለት ነው። ሶ በዚህ አይነት ካንሰር እንዳይፈጠር ራሱ ይከላከላል ማለት ነው ይሄኛው ፌዝ ማለት ነው። ከዚህ ቀጣይ ያለው ደግሞ ጂ2 ፌዝ የሚባለው ፌዝ ነው። በጂ2 ፌዝ ዲኤንኤ ሲንቴሲስ ኮምፕሊት ሜዮቲክ ስፔንድል ፋይበር ፎርምስ። ዲኤንኤ ሲንቴሲስ ሆኖ ያልቃል፣ ስፔንድል ፋይበሮችም ፎርም ይሆናሉ። ቅርታ በዚህ ጊዜ ደግሞ በጂ2 ጊዜ የሚያልፈው ታይም ከ1 እስከ 4 ሰዓት ታይም ነው የሚወስደው። ሴል አር ኖት ቬሪ አክቲቭ ኤንድ ዌት ቱ ኢንተር ዘ ሜዮቲክ ፌዝ። ሜዮቲክ ፌዝ እስከሚገቡ ድረስ የሚቆይበት ፌዝ ሆኖ እዚህ ጋር ግን ሴሎች ሞር አክቲቭ አይደሉም እንደ ከዚህ በፊት እንደነበሩ ሴሎች ማለት ነው። ቀጣዩ ደግሞ ያለው ሚቶሲስ ፌዝ ነው። ኢትስ ላስት ፍሮም 40 ሚኒት ቱ 2 አወርስ። ዘ ሴል ዲቪዥን ኢዝ ኒውክሊር ዲቪዥን ፕላስ ሳይቶሲኒስ። በዚህ ጊዜ የሚቆየው ታይም ከ40 ደቂቃ እስከ 2 ሰዓት ሊቆይ ይችላል ሴል በዚህ ጊዜ በዚህ ሪፕሊኬሽን ጊዜ ማለት ነው። ሚቶሲስ ፌዝ ላይ ቅድም መጀመሪያ ላይ እንዳልነው ሳይቶሲኒስ እና ሚቶሲስ ይፈጠራል ማለት ነው። ሚቶሲስ ማለት ራሳቸውን ችለው ኒውክለሶቹ ሁለት ተመሳሳይ የስቲም ሴሉን ኒውክለስ ይወስዳሉ። ሳይቶሳይኔሲስ ደግሞ ቱ ዳውተር ሴል ይፈጥራሉ ማለት ነው፣ ስቲም ሴሉን የሚመስሉ ማለት ነው። እዚህ ጋር ያለውን ነገር ጨርሰናል። እዚህ ጋር ደግሞ ቀጣዩ የምናየው ስለ ካንሰር ሴል ነው። ቱ ማጀር ዲስፋንክሽን ፕሬዘንት ኢን ዘ ፕሮሰስ ኦፍ ካንሰር አር ዲፌክቲቭ ሴሉላር ፕሮሊፌሬሽን ግሮዝ ኤንድ ዲፌክቲቭ ሴሉላር ዲፈረንሲዬሽን። በካንሰር ሴል ጊዜ ሞር የምናየው ደግሞ ከኖርማል ሴል በተለየ መልኩ ዲፈረንሲዬሽን ላይ ና ፕሮሊፌሬሽን ላይ ናቸው። ፕሮሊፌሬሽን ቅድም እንዳለው የራሱን ዲቫይድ የማድረግ ሁኔታ ሲሆን በካንሰር ሴል ላይ ራሳቸው ከኖርማል ሴል በመነጠል ባለፈውም ክላስ እንዳየ ነው አንኮንትሮሌብሊ ራሳቸውን ችለው በኖርማል ሴል ከሚታዘዘው ውጪ በመሆን
አብዛኛውን ጊዜ ሞር ፕሮባብሊ በጣም ከኖርማል ሴል በፍጥነት በማደግ ቱመር ይፈጥራሉ። አንዳንዶቹ ደግሞ ከኖርማል ሴሉ በዘገየ መልኩ እንትን በማለት የራሳቸውን እንትን ይፈጥራሉ፣ የራሳቸውን ስብስብ ኦር በጣም ብዙ ከሆኑ ደግሞ ቱመር ይፈጠራል ወይም እጢ ይፈጠራል ማለት ነው። በዲፈረንሴሽን ጊዜ ደግሞ በኖርማል ሴሎች የሚሰሩትን ስራ አይሰሩም ማለት ነው። ፋንክሽናሊ አይጠቅሙም ማለት ነው ባጭሩ። እሺ ዲፋይኒንግ ካራክተሪስቲክስ ኦፍ ካንሰር የካንሰር ባህሪያቶችን እዚህ ጋር ስናይ ባለፈውም እንዳየ ነው ያው ለመድገም ያክል ነው። አንኮንትሮልድ ሴል ዲቪዥን ራፒድ ኤክስፓንሽን ኦፍ ዘ ካንሰር ሴል ፖፑሌሽን አንኮንትሮሌብሊ ዲቫይድ በማድረግ ራሳቸውን በፍጥነት ይጨምራሉ። እዛም በኋላ የራሳቸውን ፖፑሌሽን ያበዛሉ ማለት ነው። ኢንቫዥን ኤንድ ዲስትራክሽን ኦፍ ዘ ሰራውንዲንግ ኖርማል ቲሹ ዲስሪጋርድ ፎር ዘ ኖርማል ቲሹ አርኪቴክቸር አጠገባቸውን ያለውን ሴል በዲስትራክሽን በማድረግና አጠገባቸውን ያለውን ዲስረፕት ያደርጋሉ ማለት በመጉዳት ያለውን አካባቢ ኖርማሉን ቲሹ ኖርማል ስራው እንዳይሰራ እንትን ይላሉ፣ ኢንቬድ ያደርጋሉ ማለት ነው። ኮሎናይዜሽን ኦፍ ዲስታንስ ቦዲ ሳይት ዊዝ ሪፒቲሽን ኦፍ ዋን ኤንድ ቱ ሜታስታሲስ ስሩ ዘ ብለድ ኤንድ ሊምፍ ሲስተም ከአንድ ቦታ ደግሞ ወደ ሌላ ቦታ ባለፈው እንዳልነው ወደ ዲስታንስ ቦታ ሜታስታስ ያደርጋሉ። በምንና በምንድን ያለው በብለድ ቨዝል ና በሊምፋቲክ ሲስተም ኦር በሊምፍ ኖድ ማለት ነው። እና በዚህም በዲስታንስ ሜታስታስ በመሄዱ በሌላ ሰርቫይቭ ኢን ኤ ፎሪን ኢንቫይሮንመንት ከራሳቸው ኦሪጂን ካረጉት ሴል በመነሳት ወደ ሌላ ቦታ በመሄድ ሰርቴን ኢንቫይሮንመንቶችን በራሳቸው እንትን ካሉ በኋላ ቱመሩን ይፈጥራሉ ማለት ነው። ኤንድ ኮንቲኒዌሽን ኦፍ ዲቪዥን ኤንድ ኢንቫዥን ዊዛውት ኮንትሮል የራሳቸውን ፖፑሌሽን ወይም የራሳቸውን እንትን ስለፈጠሩ ከኖርማል ሴል ስርዓት ከሚሄድበት ውጭ በመሆን ዲቪዥን ና ኢንቫዥን ያደርጋሉ ማለት ነው። ዲቪዥን ማለት አንኮንትሮሌብል በጣም ይራቡና ኖርማል ሴል ሳይክሉን ዲስረፕት ያደርጉታል ማለት ነው። ወደ ዲፋይኒንግ ይሄኛው ቅድም ያለውን ስናብራብረው ቅርታ when it says cancer cells survive in a foreign environment, it is talking about how cancer cells can live and grow outside their original tissue, which is a key feature of the metastasis. Metastasis በምናስረዳበት ወይም በምናይበት ጊዜ ኖርማል ሴሎች ከራሳቸው ቲሹ ወይም ለምሳሌ አንድ ሴል ብንወስድ ብሬን ሴል ሊሆን ይችላል ኦር ብረስቴን ኦር ቦን ሴል ከቦን ወይም ከራሳቸው ክፍል ከወጡ በኋላ ሰርቫይቭ ለማድረግ ይቸገራሉ። ምክንያቱም ሲግናል የሚያደርጋቸውም ሌላ ፋክተሮችም ተያይዘው ከዋናው ከስቲም ሴሉ ውጪ ሰርቫይቭ ለማድረግ ያቅታቸዋል። በዚህ ጊዜ ግን ኦር በካንሰር ሴል ጊዜ ግን ይህንን ህግ በመሻር የራሱን ነገር በመፍጠር ወይም የራሱን ኢንቫይሮንመንት በማመቻቸት ከሌላ ወይም ካጠገብ ካለው ከሴል ኖሪሽመንት በማግኘት ያድጋል ማለት ነው። ኖርማል ሴል usually die if they leave their tissue because they rely on signal from the neighboring cell and the tissue environment። በኖርማል ሴል ግን ይሄኛው አካሄድ አይሰራም ወይም ይሄኛው አካሄድ እዛው ዳይ እንዲሆን ያደርጋል ማለት ነው፣ እንዲሞት ያደርጋል ማለት ነው ያ ሴል። ካንሰር ሴልስ however can survive and grow even in a complete different tissue በሌላ ቲሹም ቢሄዱ ወይም ከኖርማል ከስቲም ሴላቸው ወጥተውም ሰርቫይቭ ማድረግ ይችላሉ በካንሰር ሴል ጊዜ ማለት ነው። ይህን ዚስ ኤቢሊቲ አለው ካንሰር ቱ ስፕሬድ ሜታስታስ ይህም ኤቢሊቲያቸው ሜታስታስ አድርገው ሰርቫይቭ እንዲያደርጉ ይረዳቸዋል ማለት ነው። ሜታስታይዝ ቱ አዘር ኦርጋን ላይክ ሊቨር ላንግ ቦን ኦር ብሬን ይቅርታ ትንሽ ጉንፋን ይዞኝ ነው ይቅርታ። ቅድም እንዳየነው ፕራይመሪ ቱመር ብረስት ካንሰር ኢን ዘ ብረስት ቲሹ ካንሰር ሴል ብሬክ አዌይ ትራቨል ዙሩ ዘ ብሎድ ኦር ሊምፍ ሲስተም ኤንድ ኒው ሳይት ፎር ኢንቫይሮንመንት ላንግ ኦር ቲሹ ኦር ሊቨር ኤንድ ሰርቫይቫል ካንሰር ሴል ሰርቫይቭ አዳፕት ኤንድ ግሮ ኢንቱ ዘ ሰከንደሪ ቱመር ኦር ሜታስታሲስ። ይህም ማለት መጀመሪያ ከቦን ወይም ከሊምፍ ኦር በሌላ ቦታ የተፈጠሩ በሊምፍና በብለድ ቨዝል በመሄድ ሌላ አዲስ ኢንቫይሮንመንትን ይቋቋማሉ ወይም እንትን ከተላመዱ በኋላ ያንን ኢንቫይሮንመንት ይቀጥላሉ ማለት ነው።
በሌላ ቦታ ማለት ነው። ኖርማል ሴል ካንኖት ዱ ዚስ ዊች ኢዝ ካንሰር ኢዝ ዴንጀረስ። በዚህ ምክንያት ካንሰር ዴንጀር ነው ልንል እንችላለን ማለት ነው። ኤንድ ካንሰር ሴልስ ካን ሰርቫይቭ ኤንድ ግሮ ኢን ዘ ቲሹ አዘር ዛን ዜር ኦሪጂን ኢኔብሊንግ ሜታስታሲስ። በዚህም ምክንያት ካንሰር ሴሎች ከሌላ ሴሎች ዩኒክ የሚሆኑበት አይነት አለ ማለት ነው። ከዛም በመቀጠል ደግሞ በሴል ዲቪዥን ጊዜ ሴል ዲቪዥን ኮንትሮል ሴል ዲቪዥን ኢዝ ዘ ኖርማል ፕሮሰስ ሜካኒዝም ኤግዚስት ቱ ኢንሹር ዲኤንኤ ሪፕሊኬሽን ኦከር ኮሬክትሊ ኤንድ ዘ ኤንቫይሮንመንታል ኮንዲሽን አር ፋቮሬብል ፎር ሴል ዲቪዥን። ሴል ዲቫይድ እንዲሆን ወይም ሴል ዲቪዥን እንዲካሄድ መጀመሪያ ፋቮሬብል ኢንቫይሮንመንት መፈጠር አለበት። ከፋቮሬብል ኢንቫይሮንመንትም በማለፍ ሲግናል የሚያደርጓቸው እንትኖች መፈጠር ሁኔታዎች መፈጠር አለባቸው። ከዛም በኋላ ነው ሴል ዲቫይድ የሚፈጠረው ማለት ነው። ሪፕሊኬሽን ኤረር ሜይ ኦልሶ ቢ ኮሬክትድ አፍተር ዜ ኦከር። በዚህን ጊዜ ቅድም እንዳየ ነው በኤስ ፌዝ ላይ ኮሬክት ሊሆን ይችላሉ። በካንሰር ሴሎች ላይ ግን ይሄኛው አይሰራም ማለት ዲጀነሬትም ወይም ዲስረፕት ቢሆንም ያ ሂደት ይቀጥላል ማለት ነው። ኖርማል ሴል ስቶፕ ዲቫይዲንግ ዌን ዜር ኢዝ ኤ ጄኔቲክ ዳሜጅ ኦር ዌን ኤ ኮንዲሽን አር ኖት ፋቮሬብል። ሁኔታው ወይም ኢንቫይሮንመንቱ አመቺ ባይሆንም ጄኔቲክ ዳሜጅ ቢኖር ሴል ዲቫይዳቸውን ስቶፕ ያደርጋሉ ወይም ዲቫይድ አይሆኑ ማለት ነው። ካንሰር ሴል ኮንቲኒው ቱ ዲቫይድ ኢቨን ዌን ዘ ኮንዲሽን አር ኖት አፕሮፕሪየት። እነዚህ ሁኔታዎች ቢኖሩም በካንሰር ሴል ጊዜ ደግሞ ኢንቫይሮንመንት ቢመችም ባይመችም ማደጉን አያቆምም ማለት ነው። ሴል ዲቪዥን ኢዝ አባውት ሃው ኖርማል ሴል ናው ቱ ዲቫይድ ኤንድ ቱ ስቶፕ ዊች ኢዝ ቬሪ ኢምፖርታንት ኢን አንደርስታንዲንግ ዘ ኖርማል ባዮሎጂ ቨርሰስ ካንሰር። ሴል ዲቪዥን ላይ ጊዜ እንዴት ነው ኖርማል ሴሎች ና ካንሰር ሴሎች ማለት ዋናው የመወዳደሪያቸው እንትን ይሄ ነው ማለት ሴል ዲቫይድ በሚያደርግበት ጊዜ ኖርማል ሴሎች በኖርማል ሩል ወይም ህግ ነው የሚመሩት። እነዚህ ደግሞ ራሳቸውን ችለው አንኮንትሮሌብሊ ዲቫይድ ያደርጋሉ። ሴል ዲቪዥን ሲግናሊንግ የመጀመሪያው ሞስት ሴል ኢዝ ኢን ዘ ቦዲ ዱ ኖት ዲቫይድ አት ኦል ታይም። በኖርማል ጊዜ የኖርማል ቦዲያችን ሴል ዝም ብለው ዲቫይድ አይሆኑም። ዚ አር ዩዥዋሊ ፐርፎርሚንግ ዜር ኖርማል ፋንክሽን ላይክ ሊቨር ሴል ሜኪንግ ፕሮቲን ኦር መስል ሴል ኮንትራክቲንግ። ሴል ዲቪዥን ሀፕንስ ኢን ሪስፖንስ ቱ ሲግናሊንግ ዛት ቴል ዘ ሴል ኢት ኢዝ ታይም ቱ ዲቫይድ። ማለት ዝም ብለው በሴሎች ዲቫይድ አይሆኑም ሲግናል ወይም መልእክት ካልመጣላቸው በስተቀር ራሳቸውን ዲቫይድ ያደረጉ ማለት ነው። ግን ሲግናል ሲያደርጓቸው ወይም ከሌላ ቦታ ትእዛዝ ሲመጣላቸው ይሄ ታይም ዲቫይድ የምታደርግበት ታይም ነው ብለው እንትን እስካላሉ ድረስ ኖርማል ስራቸውን በመስራት ይሄዳሉ ማለት ነው። ኤንድ ኤክስተርናል ሲግናል ዛ ትሪገር ዲቪዥን። እነዛ ሲግናሎች ማንኛውንም ሴሎች ዲቫይድ እንዲሆን መነሻ ምክንያት ይሆናሉ ማለት ነው። ኤንድ ሌላ ደግሞ ግሮዝ ፋክተር የሚባሉ አሉ። ግሮዝ ፋክተር አር ፕሮቲን ኦር ስቴሮይድ ሆርሞን ዛት ባይንድ ቱ ሴል ሪሴፕተር። ከሴል ሪሴፕተር ጋር ባይንድ በመሆን ሴል ዲቫይዲንግ እንዴት ነው ኢኒሼት ያደርጋሉ ወይም ያስኬዳሉ ማለት ነው። ለምሳሌ ያክል ኢፒደርማል ግሮዝ ፋክተር ኤንድ ፕላስሊ ድራይቭ ግሮዝ ፋክተር ከግሮዝ ፋክተር ተጠቃሽ ይሆናሉ። ዚስ ሲግናልስ አክቲቬት ዘ ሴል ሳይክል አሎዊንግ ዘ ሴል ቱ ስታርት ሪፕሊሴቲንግ ዲኤንኤን ዲቫይድ። በኖርማል ሴል ጊዜ ደግሞ ቅድም ሴል ሲግናሊንግ እንዳልነው የሆነ ሴል ዲቫይድ እንዲሆን ወይም እንዲራባ ኦር ዲቫይድ እንዲሆን የሚያደርጉ ፋክተሮች ሲሆኑ በሌላ መልኩ ደግሞ ሴል ስቶፕ ዲቫይዲንግ ወይም ሴል እንዴት ነው ዲቫይድ መሆኑን የሚያቆመው የሚለውን ስናይ ሴል ሀቭ ሰቨራል ሜካኒዝም ቱ ስቶፕ ዲቫይዲንግ ዌን ኢትስ ኖት ኒድድ። ወይም ይሄ ማለት ምን ማለት ነው? ኖርማል ሴሎች በሚያስፈልጉበት ጊዜ ዲቫይድ ያደርጋሉ፣ በማያስፈልጉበት ጊዜ ስቶፕ ይሆናሉ ማለት ነው። ይሄ ስቶፕ የሚሆናቸው ምክንያት ደግሞ ብዙ ምክንያቶች አሉ። ከነዛ ውስጥ አንደኛው ላክ ኦፍ ፖዘቲቭ ሲግናል ነው። ፖዘቲቭ ሲግናሎች ምንድነው ስራቸው? ሴል ዲቫይድ ሁኑ ወይም አርጉ የሚለውን መልእክት ነው የሚያስተላልፉት። ፖዚቲቭ ወይም ሴሉ ዲቫይድ እንዲሆን ነው የሚያደርጉት ማለት ነው ፖዚቲቭ ሲግናሎች። ኔጌቲቭ ሲግናሎች ደግሞ ኢንሂቢት ነው የሚያደርጉት ወይም እንዳያርግ ነው የሚያደርጉት ማለት ነው። ኢፍ ኖ ግሮዝ ፋክተር አር ፕሬዘንት ዘ ሴል ስቴይ ኢን ዘ ሬስቲንግ ኦር ጂኦ ፌዝ ማለት ነው። ይህም ማለት ፖዚቲቭ ሲግናል ከሌለ ሴሎች
ፌዝ ላይ ነው የሚሆነው G0 ፌዝ። ይሄ ማለት ኖርማል ስራቸውን በመስራት ሬስቲንግ ፔሪድ ላይ መግባት ማለት ነው። ኤንድ ኮንታክት ኢኒቢሽን በሌላ መልኩ ደግሞ ሴል እንዴት ነው ስቶፕ የሚሆነው የሚለውን ስናይ ኮንታክቲቭ ኢኒቢሽን፣ ይህ ማለት የተለያዩ ሴሎች ካጠገባቸው ፉል ስፔስ ከሌለ ምን ይሆናል? ሴሉ አያድግም ማለት ነው፣ በቂ ቦታ ከሌለ ማለት ነው። ሴል ሴንስ ዌን ዘይ አር ሰራውንድድ ኦን ኦል ሳይድ ባይ አዘር ሴል፣ ከአዘር ማለት ሳይዳቸው ላይ ብዙ ሴል ካለ እንዳያድግ ያደርጋል ማለት ነው። ይህም ሴሉ እንዳያድግ ያደርጋል ማለት ነው። ወይን ስፔስ ኢዝ ፉል ዘይ ስቶፕ ዲቫይዲንግ፣ ባጠገባቸው ያለው ስፔስ ሙሉ ከሆነ ዲቫይድ አይሆኑ ማለት ነው። ኤግዛምፕል ስኪን ሴል ስቶፕ ፕሮሊፌሬቲንግ ዋንስ ዘይ ስኪን ላየር ኢዝ ኮምፕሊትድ። ለምሳሌ አሁን ቁስል ቢኖረን ቁስሉ ሙሉ በቆዳ ለመሙላት ፉል ስፔስ አይኖርም ማለት ቁስል ከሆነ ስፔስ አለው ማለት ነው። ከዛም በኋላ ሙሉ ቆዳችን ግጥም ብሎ ሲያልቅ ምን ይሆናል ማለት ነው? ፉል ስፔሱን ይጨርሳል ማለት ነው። ፉል ስፔሱን ከጨረሰ በኋላ ደግሞ ቆዳው ማለት ቆዳችን ሂል ካረገ በኋላ ወዴት የማይሄድም ወይም ስፔሱን ጨርሷል ማለት ነው። ሶ ስቶፕ ዲቫይዲንግ ይሆናል ማለት ነው ቆዳችን ማለት ነው። ኤንድ ሌላው ምክንያቱ ደግሞ ፕሪ ፕሮግራም ሊሚት ኦር ሃይፍሊክ ሊሚት። ሃይፍሊክ ሊሚት ማለት እንዴት ነው? መጀመሪያ ሴሎቻችን ስንፈጠር ፕሮግራም የተደረጉ ወይም እንዴት ነው? ለምሳሌ ስናይ የኤክሴል በሴቶች ውስጥ ያለው ኤክሴል ገና በፈርቲላይዜሽን ጊዜ ነው የሚወሰነው ያ ኤክሴል ማለት ነው። በላይፍ ታይማቸው ላይ ያ እንደ ሚኒስትራል ሳይክል በየጊዜው እየሄደ እንትን ይላል እንጂ እየተፈጠረ አይደለም። ፕሪ ፕሮግራም ወይም ተፈጥሮ ያለቀ ነው ማለት ነው። በዚህ ምክንያት አንደኛው የሴል ስቶፕ ዲቫይዲንግ ማለት ሴል ዲቫይድ ከመሆን የሚቆምበት አንዱ ምክንያት ነው። ሞስት ኖርማል ሴል አር ኦንሊ ዲቫይድ ኤ ሰርቴን ነምበር ኦፍ ታይምስ፣ ቅድም እንዳያለው ፕሪ ፕሮግራም ሆነው ያለቁ ሴሎች ውስጥ እናያለን ማለት ነው። ይሄንን ኤንድ አፍተር ዛት ዘይ ኢንተር ሴንስ ፐርማነንት ሬስቲንግ ፌዝ። ይሄ ማለት ቅድም እንዳልነው ፕሪ ፕሮግራም ከሆኑ በኋላ የሚኖረው እንትን ነው። ወይም አንዴ እነዛ እንትኖች ከተፈጠሩ በኋላ ድጋሚ አያድጉም። ከዛ በኋላ ወይ ዳይ ሊሆን ይችላሉ ማለት ነው። ዚስ ኢዝ ኮንትሮልድ ባይ ቴሎመር ሾርቲንግ አት ዘ ኢንድ ኦፍ ክሮሞዞም። ይህንን በልዩነት ስናየው ደግሞ አንዴ ተፈጥረው የሚሞቱ ወይም ከዛ በኋላ ድጋሚ ዲቫይድ የማይሆኑ ሴሎች በቴሎመር ሾርቲንግ ምክንያት ነው ማለት ነው። ይህም በክሮሞዞም መጨረሻ ላይ የሚኖር ሴል አንዱ ፕሮፐርቲ ነው ማለት ነው። ይሄ ነገር እንዴት ከካንሰር ሴል ጋር ይያያዛል የሚለውን ነገር ስናይ ደግሞ ካንሰር ሴል ኢግኖር ዲስ ሲግናል፣ ቅድም እንዳልነው ሴል ለመፈጠር ወይም ሴል ዲቫይዲንጉን ለማስቀጠል ሲግናሊንግ ወይም ፖዚቲቭ ፋክተር ያስፈልገዋል በኖርማል ሴል ጊዜ። በካንሰር ሴል ጊዜ ደግሞ እንደዚህ አይነቶች እንትኖች ከግምት ውስጥ አይገቡም፣ ዝም ብለው ነው ዲቫይድ የሚሆኑ ማለት ነው። ዘይ ዲቫይድ ዊዛውት ፋክተርስ ግሮዝ ፋክተር። ቅድም የሆነ ነገር ለማድረግ ግሮዝ ፋክተር፣ እነዚህ ፕሮቲን ወይም ስቶሬድ ሆርሞኖች አንድ ነገር ለማድረግ ኦር አንድ ሴል ቀጣዩን ዲቫይዲንጉ እንትን ለማለት ግሮዝ ፋክተር ወይም ፕሮቲን ያስፈልገዋል። እነዚህ ደግሞ ካንሰር ሴሎች ደግሞ ስፔሲፊካሊ እንትን አይሉም ማለት ነው፣ አያስፈልጋቸውም ማለት ነው። ዘ ኢግኖር ኮንታክት ኢኒቢሽን። ኮንታክት ኢኒቢሽን ቢኖርም ባይኖርም እነሱ ከማደግ ወደ ኋላ አይሉም ማለት ነው። ዘ ሜይ አቮይድ ዘ ፕሪ ፕሮግራምድ ሊሚት ኤንድ ሜኪንግ ዘም ኢሞርታል። አንደኛው የቱመር የመፈጠር ምክንያቱ ደግሞ አንኮንትሮልድ ካደጉ በኋላ እንትን አይሉም፣ ሊሚት የላቸውም። ሶ ሊሚት ከሌላቸው ደግሞ ቱመር ይፈጥራሉ ማለት ነው። ኤን ሾርትሊ ኖርማል ሴል ዲቫይድ ኦንሊ when the triggered by growth factor stop when crowd or when telomeres shorten and perform their normal function, otherwise cancer cell bypass these controls ማለት ነው። ዋናው የሚለያዩበት መንገዶች አሁን የተጠቀስናቸው ናቸው ማለት ነው። ሴል ዲቪዥን ኢን ካንሰር ካንሰር ሴል አር ዲቫይድ ዊዛውት አፕሮፕሪየት ኤክስተርናል ሲግናልስ። ቅድም እንዳልነው
ካንሰር ሴሎች ሲግናል አይፈልጉም ዲቫይድ ለመሆን። ካንሰር ሴል ዱ ኖት ኤክሲቢት ኮንታክት ኢንሂቢሽንም እንትን አይላቸው ማለት ነው። እሺ ጄኔቲክ ዳሜጅ ቢኖርም ባይኖርም ደግሞ ካንሰር ሴል ዲቫይድ እያደረጉ ይቀጥላሉ ማለት ነው። ዘ አንኢንሂቢትድ ኦር ኮንቲኒዩድ ዲቪዥን ኦፍ ጄኔቲካሊ ዳሜጅ ሴል ካን ሊድ ቱ ቱመር ፎርሜሽን። ቱመር ፎርሜሽንም ደግሞ ከኖርማል ሴል ዲቫይድ ከሚያደርገው ውጪ የራሱን እየፈጠረ በሄደ ቁጥር ኦር ዲጀነሬት በሆነ ቁጥር ቱመር የመፈጠረው ሌላው መንገድ ደግሞ እሱ ነው ማለት ነው። ኤን ካንሰር ሴል ሃቭ ዘ ኤቢሊቲ ቱ ሴክሬት ፕሮቲን ኦር ቱመር አንጂኦጄኔሲስ ፋክተር ኦር ታፍ ኢት ሚንስ ሲግናሊንግ ቱ ኒርባይ ብለድ ቨዘልስ ቱ ሴንድ አውት ኒው ብራንችስ ኦር አንጂኦጄኔሲስ ዛት ዊል ብሪንግ ኖሪሽመንት ቱ ዘ ሲግናሊንግ ሴል። ይህም ማለት ካንሰር ሴሎች የራሳቸውን ብለድ ቨዝል እንትን ይላሉ ይፈጥራሉ ማለት ነው። ከማ ሲግናል ከሚያደርጋቸው ወይም ኦክሲጅንና ኒውትረንት ከሚያቀርብላቸው ሴል ብለድ ቨዝል የራሳቸውን ኒው ፎርም ያደርጋሉ ማለት ነው። ከዛም በኋላ ኖርማል ሴሉን ኒውትረንቱና ኦክሲጅኑን ሲወስዱ ዳሜጅ ያደርጉታል ማለት ነው አጠገባቸው ያለውን ሴል። ኤንድ ኢንቬዲንግ ዳይሬክት ስፕሬድ ዚስ ቲሹ አራውንድ ዘም ባይ ብሬኪንግ ዝሩ ዘ ዋል ኦፍ ዘ ኖርማል ኔቨሪንግ ሴል። አጠገባ ያለውን ዲስረፕት በማድረግ የራሱን ፎርም ያደርጋል ማለት ነው። ኤንድ ሜታስታቲክ ስፕሬድ ኢት ሚንስ ኤስኬፒንግ ቱ ዘ ብለድ ቨዝል ኦር ሊምፋቲክ ሲስተም። ኤንድ ካንሰር ሴል አንጂኦጄኔሲስ ማለት ፕሮዲውስ ኒው ብለድ ቨዝል ማለት ነው። አንጂኦጄኔሲስ ሚንስ ዘ ፎርሜሽን ኦፍ ኒው ብለድ ቨዝል ፍሮም ዘ ኤግዚስቲንግ ብለድ ቨዝል። ኢት ኢዝ ዘ ፕሮሰስ ባይ ዊች ዘ ቦዲ ግሮስ ኒው ብለድ ቨዝል። ኖርማሊ ኢትስ ሀፕን ኢን ዘ ወንድ ሂሊንግ ግሮዝ ኤንድ ፕሬግናንሲ። ይሄ አንጂኦጄኔሲስ በኖርማል ጊዜ በፕሬግናንሲ ና በወንድ ሂል ሲያደርግ የራሱን ብለድ ቨዝል በመፍጠር ኖርማል አካሄድ አለው። ግን እነዚህ ካንሰር ሴሎች ደግሞ ራሳቸውን ለመመገብ ሲሉ ሌላ ብለድ ቨዝል ይፈጥራሉ ማለት ነው። ይሄ የሚያስፈልግበት ምክንያት ቱመር ኒድስ ኦክሲጅን ኒውትረንት ቱ ግሮ። ለምንድነው አንጂኦጄኔሲስ ይፈጠራል የሚለውን ስናይ ቱመር ሴሎች የራሳቸውን ብለድና ኒውትረንቶችን በብለድ ቨዝል ነው እንትን የሚሉት ማለት ነው። ኤንድ ብለድ ቨዝል ካለ ደግሞ ሜታስታሲስ ይኖራል ማለት ነው። ሜታስታሲስ ከዚህ በፊት እንዳየ ነው ወደ ዲስታንስ ኦርጋን የሚሄድ ማለት ነው። ኤንድ ካንሰር ሴል አር ኤብል ቱ ኮምፕሊት ዘ ሴል ሳይክል ፋስተር ባይ ስፔንዲንግ ለስ ታይም ኢን ዘ ጂ1 ፌዝስ ኤንድ ዘ ፌዝ ኖርማሊ 12 አፕ ቱ 14 ሀወርስ። ካንሰር ሴሎች በሞር ታይም ጂ1 ፌዝን በጣም ያልፋሉ ማለት ይሄ ማለት ቶሎ ፈጥነው ያልፋሉ ማለት ነው። ኤንድ ጂ0 ፌዝን እንትን ማለት ሞር ላይገቡ ይችላሉ ረስቲንግ ፔሪየድ ላይ ማለት ነው። ሰም ካንሰርስ ግሮስ ሎወር ዛን ኖርማል ሴል። ከኖርማል ሴል በዘገየ መልኩ አንዳንዴ ደግሞ አንዳንድ ሴሎች ኦር አንዳንድ ቱመር ወይም ካንሰር ሴሎች ከኖርማል ሴል በዘገየ መልኩ ሊባዙ ይችላሉ ማለት ነው። ካርሲኖጄኔሲስ ሚንስ ኢት ኢዝ ዘ ፎርሜሽን ኦፍ ኒው ሴልስ ቱ ኒው ፕላስቲክ ሴልስ ኤ ፋክተርስ ዊች ብሪንግስ አባውት ሙቴሽን ኢዝ ኮልድ ሙታጂኒክ ኦር ሙታጂን ይባላል። ኤኒ ኤጀንት ዛት ኮዝ ካንሰር ኢዝ ኮልድ ካርሲኖጄኒክ። ሙቴሽን እንዲፈጠሩ የሚያደርጉት ሙታጂኒክ ይባላሉ። ካንሰር እንዲፈጠሩ የሚያደርጉት ደግሞ ካርሲኖጄኒክ ይባላሉ ማለት ነው። ኤንድ ኒዮፕላስቲክ ሴል ስናይ ኒዮፕላስቲክ ሴል ኢዝ አብኖርማል ሴል ዛት ግሮስ ኤንድ ዲቫይድስ አንኮንትሮሌብሊ ፎርሚንግ ኤ ኒው ቲመር ኦር ኒዮፕላዝም ማለት ነው። ይህም ማለት ኒዮ ማለት አዲስ፣ ፕላዝም ማለት ደግሞ ግሮዝ ማለት ነው። ኢት ሚንስ በአጠቃላይ አንድ ላይ ስናየው አዲስ እድገት ወይም ራሱን ችሎ አዲስ ሴል የመፍጠር ሂደት ኒዮፕላዝም ይባላል። ኒዮፕላዝም በሁለት ክፍል ልናያቸው እንችላለን። ቤኒጌን ኤንድ ማሊግናንት ብለን ልናያቸው እንችላለን። ቤኒጌን የሚባለው እዛው አካባቢ ሎካላይዜሽን ፈጥሮ እዛው አካባቢ ሳያድግ ማለት እንደ አኪዩት ማለት ነው። ሌላ ሴሎችን ኢንቬድ ሳያደርግ በራሱ የሚያድግበት ቤኒጌን ይባላል። ማሊግናንት የሚባለው ደግሞ ኢትስ ኢንቫሲቭ ሜታስታቲክ ላይፍ ትሬትኒንግ ይባላል። ይሄ ደግሞ በአጠቃላይ ኒዮፕላስቲክ ሴል ኢዝ አብኖርማል ሴል ዛት ፕሮላይፍስ አንኮንትሮሌብሊ ዲዩ ቱ ጄኔቲክ ሙቴሽን ፎርሚንግ ኒው ቱመር። በአጠቃላይ ኒዮፕላስቲክ ሴል ማለት አንኮንትሮሌብሊ ራሳቸውን በማሳደግ ሙቴሽን በመፍጠር የራሳቸውን ቱመር
ማለት ተሰባስበው ቱመር ነው እጢ ይፈጥራሉ ማለት ነው።